እንዲሁም ትምህርት የሚገልጥ እጽዋት ልንገራችሁ። እስመ ሰዋስወ ትሕትናሁ ለብእሲ ይክል አይርጎቶ ውስተ ሰማይ ይላል አባ ጊዮርጊስ መጽሐፈ ምስጢር ላይ ሲናገር፣ የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላል። ትሕትናው አባታችን ቡሩክ አቡነ ተክለ ሃይማኖት ቅዱስ ተክለ ሃይማኖት ሲያርፉ ደብረ ሊባኖስ አርዲቱን ሰብስበው ምንድን ነው የመከሯቸው? እቀቡ ርእሰክሙ አይደል ከመ ኢያስግራክሙ ሰላስ አይባል፣ 3 ገመዶች እንዳይጎትቷችሁ ተጠንቀቁ። አንደኛው ምንድን ነው ያሉት? ትዕቢት። 3 ገመዶች ጎትተው እንዳይጥሏችሁ ተጠንቀቁ። አንደኛው ምንድን ነው ያሉ? ትዕቢት። ልክ ትዕቢት ሰውን ወደ ታች የሚጎትተውን ያህል ትሕትና ወዴት ያወጣል? ወደ ላይ ያወጣል ማለት ነው። አይወላችሁ ትሕትና ጥበብ ምን ውስጥ ነው የምትገባው ነው ያልኳችሁ? ትሁት አይደል? ትሁት ሰውነት ነው። ሙሴ ከባህር የተጣለውን ሙሴ ወደ የት ወጣ? እስከ የት የወጣ ይመስላችኋል? ወደ ተራራው ጫፍ ነው የወጣው። ወደ ተራራው ጫፍ አንተ ብቻ ወጣ ነው ያለው እኮ። ይገርማል እኮ። እና ያቺ የተራራ ጫፍ ምንድን ናት? የሰው ልጅ ሊደርስባት የሚገባት ታኦሪያ ወይም ደግሞ ምንድን ነው ተሰጥሞ ብርሃን የምትባለው ከእግዚአብሔር ሱታፌ ማግኘት ናት። ያችን ያገኛት ሙሴ በትሕትናው፣ በቅንነቱ፣ በየዋህነቱ፣ በመቅናቱ ነው። ያቺ ደግሞ ከእግዚአብሔር ጋር ወደ እግዚአብሔር ያደረሰችው ልልና በእግዚአብሔር ተሰውራ ያለችው ጥበብ ምን አለችት? ገለጠችለት። አሚሃ ይትወሃቦ አእምሮ ምስጢራት ውአት ብሏል። ሰው ልቡን ከቂም ሰውነቱን ከኃጢአት ባነጻ ጊዜ አእምሮ ምስጢራት ውአት ይሰጡታል ብሏል ቅዱስ ዮሐንስ አፈወርቅ። ትሁት ሰው የተሰወሩ ምስጢራትን እንዲያውቅ ይሰጠዋል። እንዲሁም ትምህርት የሚገልጥ እጽዋት ልንገራችሁ። ምን መሰላችሁ? ትሕትና ነው። እውቀት የሚገልጽ እጽ ምንድን ነው? ትሕትና በሉ እንጂ ምንድን ነው? ትሕትና ነው። ትሕትና ለሰው ልጅ እውቀት እንዲያገኝ